ዘካ ዋጅብ የሚሆነው መነሻው በምን ያህል ብር ነው? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ ዘካ የሚወጣባቸው ንብረቶች በጣም ብዙ ናቸው። በእህል ይወጣል፣ በግመል ይወጣል፣ በከብት ይወጣል፣ በተለያዩ ነገሮች ዘካ ይወጣል። ዘካ ከሚወጣባቸው ነገሮች አንጋፋ ዋናው የብር ዘካ ነው። ያ ማለት የነጋዴዎችና የደመወዝተኞች ዘካ ነው። ነጋዴዎችና ደመወዝተኞች ዘካቸውን የሚያወጡት በብር ነው። ስለዚህ ስንት ብር ያለው ነጋዴ ነው ወይም ስንት ብር ያለው ደመወዝተኛ ነው ዘካ ማውጣት ዋጅብ የሚሆንበት? ይህን ስሌት ለማስላት ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን በምን ነበር ይሰላ የነበረው ወደሚለው መመለስ የግድ ይላል። የዛን ይሰላ የነበረው በሁለት ገንዘቦች ነው። እነሱም ወርቅና ፊዳ የሚባለው ነው። ወርቅ ያ ወርቅ ነው። ፊዳ ማለት ወርቅ ማለት ዛሃብ ይባላል። ፊዳ ማለት አሁንኛ ጠገራ ብር የምንለው ነው፣ ወይም ማርቴሪዛ ብር የሚባለው ተቅሪበን። እና በዛ ዘመን በረሱል ዘመን ሰለላሁ ዐለይሂ ወሰለም 20 ምስቃል ወርቅ ያለው ሰው ዘካ ዋጅብ ይሆንበታል ነው። እንደ ወርቅ እንደ ፊዳ እንደ ጠገራ ብር ደግሞ 200 ጠገራ ብር ያለው ሰው ዘካ ዋጅብ ይሆንበታል ነው። ይህ ማለት ምን ማለት ወደ ግራም ሲቀየር 20 ምስቃል ወርቅ ማለት 85 ግራም ወርቅ ማለት ነው። 200 ፊዳ ብሎ ማለት ደግሞ 595 ግራም ጠገራ ብር ማለት ነው። ስለዚህ አሁን ባለንበት ዘመን የትኛውን እንጠቀም? አሁን ሁለቱም እንደ ገንዘብነት እያገለገሉ አይደለም፣ እንደ ጌጥነት እንጂ በብዛት ዓለም ላይ። ስለዚህ አሁን የትኛውን እንጠቀም ነው? የወርቁን መመዘኛ እንጠቀም ወይስ የፊዳውን የጠገራውን ብር መመዘኛ እንጠቀም ነው? ምክንያቱም በረሱል ዘመን ሰለላሁ ዐለይሂ ወሰለም ሁለቱም እኩል ነበር ዋጋቸው። 20 ምስቃል ወይም 85 ግራም ወርቅና 595 ግራም ጠገራው ብር ገበያ ላይ ወደ ሌላ ገንዘብ ሲቀየሩ እኩል ነበሩ። አሁን ግን ሰማይና ምድር ናቸው፣ በጣም ተራርቀዋሉ። ስለዚህ የትኛውን ነው እንደ ማስያ አድርገን መጠቀም ያለብን ነው? ብዙ ዑለማዎች የሚሉት የትኛውን ነው? ዝቅተኛ ዋጋ ያለውን ነው መጠቀም ያለብን ነው። ለምን? አንድም ዘካ ተቀባዮች ይጠቀሙ ዘንድ ነው። ሁለተኛም ደግሞ ዘካ አውጪዎች አጅርም እንዲያገኙ አላህ ፊትም ለምን ዘካ አላወጣችሁ ተብለው እንዳይጠየቁ ከተጠያቂነት ነፃ እንዲሆኑ ዝቅተኛ ዋጋ ባለው ነው ማስላት ያለብን ነው። ከዚህ አንጻር የምንጠቀመው የትኛውን ነው? ፊዳ የሚለው ነው። ስለዚህ 595 ግራም ጠገራው ብር የሚገዛ የወረቀት ብር ኑሮት አመት ዞሮ ከመጣ ዘካ ዋጅብ ይሆንበታል ነው። ይህን ስሌት አሁን ባለንበት አሁን ዘንድሮ 1446 ዓመተ ሂጅራ የረመዳን ወር ላይ እንገኛለን። በዚህ በረመዳን ወር የ1 ግራም የጠገራው ብር ዋጋ 135 ብር ነው። ይህ ጠገራው ብር ብላችሁ ለጌጥ የቀረበው አይደለም፣ ለጌጥ ከመቀረቡ በፊት ያለው ዋጋ ነው። እና 135 ግራምን አሁን ባለው በ595 ግራም ስናባዛው 80325 ብር ይመጣል። ስለዚህ 80325 ብር ኑሮት ከዛ ሳይጎድል አመት ዞሮ ከመጣ ዘካ ዋጅብ ይሆንበታል። ስለዚህ ከ80 ሺህ ብር በታች ያለው ሰው አመት ዞሮ ቢመጣም ዘካ ዋጅብ አይሆንበትም። ከ80 ሺህ ብር አካባቢ እና ከዛ በላይ ብር ያለው ሰው ዘካ ማውጣት ዋጅብ ይሆንበታል ነው። ሁላችንም በያለንበት የዘካችን ግዴታ የምንወጣ አላህ ያድርገን። አላህ ስጡ ላላቸው ሰዎች ብቻ ደግሞ የምንሰጥ አላህ ያድርግላለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።